ረመዳን ለመዳን በሌሎች ጸጋ ላይ የምታዝን ከሆነ የአላህን ሱብሓነሁ ወተዓላ ኒዕማ ትዕዛዝ እየተቃወምክ ነው ማለት ነው። ልብህ ውስጥ ጥላቻ ካለ የጾም ብርሃን ልብህን አያገኘውም። ዛሬውኑ ልብህን አጽዳ። በጣም እኮ ነው የሚያጅበው። ነብዩና ዘከርያ አለይሂ ሰላም ልክ መርየም ጋር ሲገባ መርየም የምትመገበው ምግብ የበጋን ክረምት ላይ የክረምትን በጋ ላይ ነበር የምትመገበው። ያ መርየም አና ለኪ ሃዛ፣ መርየም ሆይ ይሄንን ከየት ነው ያገኘሽው ብሎ ጠየቃት። አልተመቀኘም፣ ሌላ ነገር አላሰበም። ሁስኑ ዘን ነው የነበረው። ከዛም ኢነላህ የርዙቁ መን የሻዑ ቢገይሪ ሂሳብ ስትለው ነብዩና ዘከርያ አለይሂ ሰላም ወጣና ልክ አላህ ሱብሓነሁ ወተዓላ በቁርአን ላይ እንደነገረን ሁናሊከ ደዓ ዘከርያ ልክ እንዳለው እጁን ከፍ አድርጎ ጩኸቱን ለአላህ ሱብሓነሁ ወተዓላ አሰማ። ረመዳን አላህን ሱብሓነሁ ወተዓላ እጃችንን ከፍ አድርገን የፈለግነውን ነገር የምንማጸንበት ወር ነው፣ ከአላህ ጋር ታርቀን። ምክንያቱም ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት የጿሚ ዱዓ ተቀባይነት አለው፣ ሰማዩ ክፍት ነው፣ አላህ ዱዓን ይቀበላል። እጅህን ከፍ አድርገ አላህን ተማጸን። አላህ ያሰብከውን ነገር ይሰጣል። አላህን ተማጸን። ለገዛ ሰዎችም ዱዓ አድርግ፣ ለሙስሊሙ ሰዎችም በአጠቃላይ ዱዓ አድርግ። ለአላህ ቢወዳቸዋለሁ። በረመዳን ቀናቶች ከሚጠቀሙ ሰዎች፣ ወደ አላህ ከሚቀርቡ ሰዎች አላህ አድርገን። አላህ ለገዛ ነፃነቱን ድሉ እነሱን ቅርብ አላህ ያድርግላቸው። ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሱ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። ለአላህ ቢወዳቸዋለሁ። ሰላሙላህ አለይኩም።